ይሄ ሁሉ ስራ የዳግም መጨረሻም ከወንጀል ነፃ መሆናችንን አምሮ ፍርድ ቤቱ በነፃ ለቆናል። ዳግም ይነልት እውነት በጣም ነው የምናመሰግነው። እማዬ እኔ አይደለም ያስለቀቅኳችሁ የያዛችሁት እውነት ነው። ልጄ አባት ላይ ባደረኩት ነገር በጣም አፍራለሁ። ከቻልክ እዚሁ ይቅርታ አድርግልኝ። አይ ጋሼ እንዴ አይገባም። ተሰቃይቻለሁ። አውቃለሁ የኔ ጥፋት ነው። ቅመምዬ ደግሞ እንዳይሳሳት ለምን አንቺ አታግሺው? አንቺ እኮ አጠገቡ ከሆንሽ ደግሞ አይሳሳትም አይደል? ደግሞ ይቅር ካላልሽኝ እሞትብሻለሁ። ከዚህ በኋላ እንድትሞትብኝ አይደለም ከአንድ ደቂቃ ከአጠገቤ እንድትርቁላ አልፈልግም። ዳግም አባቱን አሳልፎ በመስጠት የእንጀራ አባቱን አስፈትቷል። የእንጀራ አባቴ ከምንም ከማንም በላይ ነው፣ እሱ እስር ቤት አይገባውም፣ መልካም ሰው ነው በማለት ሊያስፈታውም ችሏል። ኑሐሚን ቅመሟን አባቷን እንድታገኝ አድርጋለች። እናቷ እስር ቤት ብትሆንም ቢያንስ ለጊዜው አባቷን ብታገኝ ተስፋ ይኖረዋል ብላ በማሰብ እንደምንም አገናኝታቸዋለች። ኑሐሚን እንደ ጥያቄ ስታነሳለት ኤርሚያስ ራሱን እንደቀየረና የበደላቸውን ሰዎች እየዞረ ይቅርታም እንደሚጠይቅ በይፋ ነግሯታል። እሷም በመቀየሩ ተገርማ እያየችውም ነበር። ምራን የድርጅቱን ግማሽ % ካልሰጣችሁኝ በፍጹም መቅኔን አልሰጣችሁም ብላለች። ሌላ በኩል ኤሚ የድርጅቱን ግማሽ % ከተሰጣት እኔ መታከም አልፈልግም፣ ቤተሰቦችንም አላራቁትም፣ ብሞት ይሻለኛል አለች። ሰላም ጤና ይስጥልኝ አድማጭ ተመልካች የዩቲዩብ ቤተሰቦች እንደምን አላችሁልኝ? በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ትርፍ ይበል እያልኩኝ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ። ያብራችሁን ቆዩ። ኤርሚያስን ካፌ ከቀጠረች በኋላ ኑሐሚን ስለ ልጁ እየነገረችው ነው። ልጅ ከኔ ጋር ነው ያለችው፣ እሷን ለማሳደግ ዝግጁ ነህ ወይ በማለትም ጠይቀው ነበር። ኤርሚያስም በነገሮቹ ተገርሞ አሁን ላይ ልጅ ማሳደግ ፈልግ ነበር፣ ግን ደግሞ ብዙ ጊዜ ፈልጌ ላገኛት አልቻልሁም በማለት ልጁን ብዙ ጊዜ እንደፈለጋት እየነገራትም ነው። ኑሐሚን የኤርሚያስ መቀየር ግራ አጋብቷታል። እንዴት በቀላሉ እንደዚህ ሊቀየር ቻለ በማለት በመወዛገብ ላይ ናት። ግን ደግሞ ራሱ በእንባ ታጅቦ እየነገራትም ነው። ከዚህ በኋላ መለወጥ እፈልጋለሁ፣ አንቺም እህቴ ነሽ፣ ናሆም ደግሞ ወንድሜ ነው፣ እቀየራለሁ። ስለዚህ እንደ ድሮ ኤርሚያስ ልሆን አልችልም በማለት እንዳሻሻለ በደንብ እየነገራትና እያስረዳት ይገኛል። ኤርሚያስ በወሬዎቹ መካከል እንባም ተናንቆት ነበር። ልጅቷ በጣም እንደናፈቀችውና ከዚህ በፊት የሰራው ነገር ጥሩ እንዳልነበረ በደንብ ያሳብቅበታል። ኑሐሚን በመገረም ላይ ናት። ምር ኤርሚያስ እንደዚህ በቀላሉ ትቀየራለህ ብዬ ባላስብም ግን ደግሞ ተገርሜያለሁ። አሁን ላይ ቅመሟ ከኔ ጋር ስለሆነች በቀላሉ መገናኘት እና ማሳደግ ትችላለህ በማለት ፍቃድም ሰጠዋለች። ናሆም ዳግም ሰብሰብ ብለው በእህታቸው ጉዳይ እያሳሰባቸውና እየተወያዩበት ይገኛሉ። መቅኔውን አልፈልግም፣ እኔም ደግሞ አልታከምም፣ የድርጅቱን ግማሽ % ተሰጥቶ አባቴ ባዶውን እንዲቀርና ቤቱን ማራቆትም አልፈልግም ማለት ከባድ ችግር ፈጥራ ትገኛለች። ናሆም ለማስረዳት ቢሞክሩም እሷ ግን በፍጹም ንቅለ ተከለውን ማድረግ አልፈለኩም ትላቸዋለች። እነሱም በነገሮቹ ግራ ተጋብተው ይገኛሉ። ናሆምም ብዙ ተከራከራት በኋላ ነገሩ ግራ ቢገባውም አሁን ላይ 25% ብቻ ነው የምንሰጣት፣ ሌላውን አልፈልግም ብላለች ቢላትም እሷ ግን በፍጹም አላምንህም አልቀበለውም አለችው። ምራን የተውላይኩንም ቤተሰብ በአንድ እግሩ አቁመዋለች። አሁን ላይ የድርጅቱ 80% ካልተሰጠኝ አሁን ላይ መቅኔውን አልሰጣችሁም ብላቸዋለች። ናሆም ትንሽ አስተያየት እንድታደርግ ቢለምናትም እሷ ግን በፍጹም አለች። አሁን ላይ አባቴን ድርጅት ለማቆም ብዙ ለፍቷል፣ ደክሟል፣ እናም እባክሽን ትንሽ አስተያየት አድርጊልን ቢላትም እሷ ግን አሻፈረኝ ብላለች። የእናንተ ቤተሰብ አዛኝ አይደለም፣ ጨካኝ ናችሁ። ስለዚህ አሁን ላይ መቅኔም በቀላሉም ሰጣችሁ አይምሰላችሁ በማለት እንግዲህ እንቁልልጭ እያለቻቸው ነው።
ወይዘሮ ፋንቱ የአቶ ላይኩንን ቤተሰብ በቀላሉ ተቀላቅለዋለች። አሁን ላይ የቤት ሰራተኛ ሆና በመግባት የቤተሰቡን ሚስጥርም ሳታውቅ አልቀረችም። ወይዘሮ ፋንቱ ከዛ ቤተሰብ ናሆም ደስ እንዳላትና እሱን ስታይ ድንግጥ እንዳለች ለኑሐሚን እየነገረቻት ነው። ኑሐሚን ግራ ተጋብታለች። ኤርሚያስ ወደ ኑሐሚን ቤት ጎራም ብሎ ነበር። እናም ልጁን አስፋልት ላይ ካገኛት በኋላ ኳሷን ይዞ አልሰጥሽም ይላታል። እኔ የማላቀውን ሰው አልቀርብም፣ ስለዚህ ዝም ብለ ኳስ የመልስልኝ በማለት ከሰውየው ጋር አምባጓሮ ትገጥማለች። እኔ እኮ አባትሽ ነኝ ብሎ እንዳይናገረም ግራ ስለገባው አሁን ላይ የኑሐሚን ወንድም ነኝ በማለትም ቀርቧት ነበር። እሷ ግን አምና አልተቀበለችውም። ኑሐሚን ከአሮጊቷ ጋር ልውሰድሽ ካልቻት በኋላ ከመዝናኛ ቦታ ወስዳ አባቷን እንድታገኘው ታደርጋለች። ቅመሟ ግን በቀላሉ አባቷን ልትቀበለው አልፈለገችም። ይህ ፊት አይቼዋለሁ፣ ከዚህ በፊት አግኝቼው ኳስ ሊቀማኝ ነበር አልሰጠኝ ብሎ በማለት ብዙ አቤቱታ ካቀረበች በኋላ እኔ እኮ አባትሽ ነኝ በማለት ሰርፕራይዝ ያደርጋታል። የት ቆይተህ የት ሆነህ ነው በማለት ታፋጥጠዋለች። እስከ ብዙ ልፋት በኋላ ልጁን ሊያገኛትም ችሏል። አሁን ላይ እኔ ሞትብሻለሁ፣ እባክሽን አናግሪኝ፣ ካለፈ ስህተቴ ልማር፣ እባክሽን እርጂ በማለት ይለምናታል። ቅመሟም አባትነቱን ፈልጋ ነበርና ብዙ ልትደረደር አልፈለገችም። እንግዲህ እቅፍ አድርጋ ምንም ነገር እንድትሆንብኝ አልፈልግም በማለት ስቅስቅ ብላ ፍቅሯን እያሳየችው ነው። ዳግም እያለቀሰ አባቱን ካሳመነ በኋላ ሁለቱ እንዲፈቱለትም አድርጓል። አሁን ላይ አባዬ እባክህን እንዲፈቱ አድርግልኝ በማለት ለምኖታል። አባትየውም ብዙ አልጨከነበትም። ያለፈ የወንጀል ሪከርድ ስላለብኝ ከእስር ቤት መወጣም አይመስለኝም፣ ስለዚህ አንተን ቢያንስ ከውርሱ እንዲያሳትፉ የሆነ ነገር ማድረግ አለብኝ በማለት ብዙ አቤቱታ ቢያቀርብም ልጅየው ግን እንደምንም አሳምኖታል። ቤተሰቦቹ በጣም መልካም እንደሆኑና አቶ ላይኩንም ጥሩ ሰው እንደሆነ በደንብ ለአባቱ ካስረዳ በኋላ ምንም ነገር ስጋት አይግባህ፣ እኔን ጥለውኝ አይበሉም በማለት ያሳምነዋል። አባትየውም ብዙ ነገር ከሰማ በኋላ ልጄ አንተ የእንባ ዘለላ ሲፈስህ ማየት አልፈልግም፣ በአንተ ብዙ ነገር አይቻለሁ፣ ስለዚህ ሁሉንም ነገር ትቼዋለሁ በማለት ክሱንም አንስቶ እንዲፈቱም ያደርጋል። ማምራን ብር ልትቀንስለት እየነገራትም ነው። አሁን የድርጅቱን ግማሽ ፐርሰንት የምትይውን ትተሽ 25% አርጊው ቢላትም እሷ ግን አሻፈረ ብለዋለች። የምትሰጡኝ ከሆነ ስጡኝ፣ ካልሰጣችሁኝ ለራሳችሁ ጉዳይ ይዛችሁት መዞር ትችላላችሁ በማለት ተኩራርታበታለች። አቶ ላይኩን ከእስር ቤት ስለወጡ በጣም ደስ ብሏቸዋል። አሁን ላይ አየሩን ቤታችንም ናፍቆናል፣ ልጆቻችንም ናፍቀውናል፣ እናም እናመሰግናለን ማለት ዳግምንም አመስግነውታል። ልጅ በአንተ የተነሳ ነው የተፈታ ነው፣ ስለዚህ በጣም እናመሰግናለን በማለት አቶ ላይኩንም ይቅርታ ጠይቆታል። ከእስር ቤት የወጣችሁት እኔ ጥሩ ነገር አድርጌላችሁ ሳይሆን እንግዲህ ስራችሁ ነው እዚህ ድረስ እንድደርሱ ያደረጋችሁ፣ ስለዚህ እኔ ምንም አላደረኩም በማለት መልስለታል። አቶ ላይኩንም በአባት ላይ ያደረኩት ነገር ክፉኛ ጸጽቶኛል፣ እባክህን ይቅርታ አድርግልኝ በማለት ይቅርታም ጠይቆት ይቅርታውንም ተቀብሎ ሰላም ወርዶ ወደ ቤታቸው ተመልሰው ያለውና የተፈጠረውን ነገር በደንብ እያወሩና እየተወያዩ ይገኛሉ። ወይዘሮ ፋንቱ የቤት ሰራተኛዋ አቶ ላይኩንን እንዳየች ራሷን ስታ ወደቀች። የሆነውና የተፈጠረው ነገር ግራ የሚያጋባ ሆኗል። አድማጭ ተመልካች የዩቲዩብ ቤተሰቦች አብራችሁ ስለነበራችሁ ከልብ እያመሰገንሁ በሌላ ቪዲዮ እስከምንገናኝ መልካም አዳር ይሁንላችሁ።